ሰላም ሰላም ነው ዶክተር። መልካም ዜና ይዛል ብለን ተስፋ እናደርጋለን። አሁን ለመልካም ዜና ጊዜው አይደለም፣ ግን እንደርሳለን። ያድርገው። ቀደም ብለን እንዳልነው ይህንን ስም ዝርዝር ያዘጋጀነው በደም አይነት መሰረት ነው። እሺ እንግዲህ አዝናለሁ አቶ ጂሃን፣ ግን ያንተ ኩላሊት አይሆንም። እንዴት ነው ሊሆን የማይችለው? እኔ እኮ ልጁ ነኝ። እና ሌላው ደግሞ የአቶ ይሳትም ቢሆን አይሆንም። ዶክተር እባክህ እንዴት እንደዚህ ሊሆን ይችላል? አሁን ምን ልናደርግ ነው? የኔ የደም አይነት ተመሳሳይ ነው። እኔ ለመለገስ ዝግጁ ነኝ። ችግር የለውም። ያንቺ የደም አይነት ተመሳሳይ ነው። ማሪ፣ አንቺ እንዴት እንደዚህ አይነት ነገር ትቻለሽ? አያቴ፣ ምንም ችግር የለም። እኔ ወጣት ነኝ፣ ምንም አልሆንም። ለአባቴ የሚያስፈልገው ከሆነ እኔ ለግስለታለሁ። ዶክተር፣ እናመሰግናለን ሀሪካ፣ እናመሰግናለን። ማመስገን አያስፈልግም። አባቴ እኮ ነው። ጎበዝ ሀሪካ። ግን ያልነገርኳችሁ ነገር አለ። ወይዘሪት ሀሪካ፣ አንቺ ጥሩ ልጅ ነሽ፣ ግን ምርመራ ስናደርግ አንቺ ላይ የማይሆን ነገር አይተናል። በሌላ አነጋገር ኩላሊትሽ ጤነኛ አይደለም። አይ እንደዚህማ ሊሆን አይችልም። ምንም የጤና ችግር የለብኝም። እችላለሁ። ይሄ አስቸጋሪ ሁኔታ ነው። ቀስ ብሎ የሚመጣ ነገር ነው። ከዚህ በኋላ በየጊዜው አንቺ ምርመራ ማድረግ ይኖርብሻል ማለት ነው። ስለዚህ ራስሽን ጠብቂ። ስለዚህ ሀሪካ መለገስ አትችልም ማለት ነው? እንደዛ ነው? አዎ እንደዛ ነው። እንኳን ደስ አለሽ ነያየት። ሁለቱም የልጅ ልጆችሽ መለገስ ያስፈልጋቸው። ውይ አንቺ ደግሞ ታይ እስኪ፣ አሁን በጣም እያናደድሽኝ ነው ያለሽው። እሺ፣ ስለዚህ ቀጥሎ የምናደርገው ሌላ ዝርዝር ማውጣት ነው። የሰጣችሁንን ስም ዝርዝር እንመለከትና ማን ደም እንዳልሰጣ እናረጋግጣለን ማለት ነው። እንደዛ ነው። አዋው የሆነ ነገር አለኝ። ማረጋገጥ እችላለሁ? ማየት እችላለሁ? ቆይ ይኸው። እሺ፣ እዚህ ጋር እንደማየው ከሆነ እዚህ ውስጥ አንድ ሰው ይጎላል። የሆነ ሰው ደም አልሰጠም። ማን ይቀረው? እስኪ አንዴ ላረጋግጥ። አረጋግጥ። ቡንያሚን ሊሆን ይችላል። በእርግጠኝነት እሱ ነው። አግኝተሽዋል። ጎበዝ ነያየት። ቡንያሚን ደም አልለገሰም። በጣም ነው የምትገርመው ቡንያሚን። ይሄ ሰውዬ መደብደብ አምሮታል። ቡንያሚን የት ነህ? ወይ ወንድሜ አቶ ይሳት፣ ጄናንና እኔ በጣም ደክሞን ነበርና ምግብ ልንበላ ሄደን ነው። እየተመለስን ነው፣ አንቆይም። ምክንያቱም ብዙ ደም ለገስክና ደከምክ አይደል? ደም ነው ያልከው? ቡንያሚን ቆይ ምን እየሆንክ ነው ያለኸው? ሁሉንም ሰበሰብክና እነሱ ደም ሲሰጡ አንተ ግን አልሰጠህም አይደል? ወንድሜ እኔ እንዴት? ቆይ አንድ ጊዜ ምን ማለት ነው ደም አልለገስክም ማለት? ማነው አልለገሰም ያለህ እንዴ? ምን ማለት ነው? እኔ እኮ ደም ለግሻለሁ። አንተ አምላክ ቅጣትህ። ዝም በይ በቃ። እኔ ደም ለግሻለሁ። ኢሳት ስማ፣ አሁን እያዋሸ ጭራሽ አታበሳጨኝ። አንተ አልለገስክም። ግን አቶ ኢሳት ደም ለግሻለሁ። የሆነ ስህተት መኖር አለበት። እንደምታውቀው ይሄ ቤት በብዙ ሰዎች ተሞልቷል። ሆስፒታሉ ቀውጢ ቦታ ነው። ምናልባት በስርዓት ደሜን አላስቀመጡትም ይሆናል። ቆይ አሁን መጥቻ እናገራችኋለሁ። እየመጣሁኝ ነው። ደደብ፣ ጊዜው ከፍቷል ቡንያሚን። እውነት ጊዜው ከፍቷል። በጣም የሚገርም ነገር ነው። እውነት ከአንተ ደግሞ ይሄንን አልጠብቅም ነበር። አንድ ጠብታ ደምም እንኳን አልለገስክም። አንድ ጠብታ። ምን አይነት ክፉ ብትሆን ነው? እውነቴን ነው። በጣም ትገርማለህ። ጄናን ዝም በይ እስኪ በእናትሽ። የሆነ ነገር ልንገርህ፣ ግን እኔ ደስ ብሎኛል። በፊት ደንግጬ ነበር፣ ግን አሁን ተረጋግቻለሁ። ምክንያቱም ባለቤቴ ወደ ራሱ ተመልሷል፣ ጤነኛ ሆኗል። ያ ሁሉ ድንጋጤ አሁን ጠፍቶ ባሌ ወደ ማንነቱ ተመልሷል። ወይስ አሁንም ደደብ ነው? አዎ፣ ግን አሁንም እንደ በፊቱ አይደለም። ይቀርሃል። ዝም በይ እስኪ። ቦርሳሽን ያዢ፣ ጃኬትሽን አድርጊ። ቶሎ በይ። ስማ፣ የሆነ ነገር ልጠይቅህ እስቲ። ደም እንደሰጠክ ለማረጋገጥ ሲሞክሩ ደምህን ተጠቅመው የሆነ ነገር ቢያደርጉስ? ያ ቤተሰብ መቼም ቢሆን ድራማ መፍጠር አይሰለችም። በሕግ አምላክ ይሻሻል። ተይኝ እስኪ። ቡንያሚን አመሰግናለሁ። ሰላም ዋል። አመሰግናለሁ። ግባ እንግዲህ። የቻለው በጣም ከባድ ነው አይደል? በጣም አመሰግናለሁ። ና ወይዘሮ ኒያየት፣ እንዴት ነው? በጣም ያም ነበር? በጣም ያማል። እሺ ወይ ልጄ፣ ይሄኔ እኮ ደክመዋል። ደም ነው የለገስከው። እስኪ ቁጭ በል። አምላክ ይባርክሽ። ሁላችሁንም አምላክ ይባርካችሁ። ቡንያሚን፣ እንዴት የደም ልገሳው ያመልጣል? ይሄ የሚረሳ ነገር ነው? እንዴት ረሳው? እስኪ ንገረኝ። አይ እንደዛ አይደለም ወይዘሮ ኒያየት፣ እኔ አልረሳውም። ደም ለግሻለሁ። የእኔ ጥፋት አይደለም። እነሱ ትልቅ ጥፋት አጥፍተዋል። እኔ ለግሼ ነበር። እንዴት ነው ላላደርግ የምችለው? አሁን ራሱ በጣም እያመመኝ ነው። መርፌውን አንድ አይነት ቦታ ስላስገቡት ነው። ነው እንዴ? ተሳስተው ነው የሚሆነው። እንግዲህ ስህተት መስራት ያለ ነው። ይገባኛል፣ በደንብ ይገባኛል። ምናልባት የሰጠሁትን ደም ሌላ ቦታ አድርገውት ይሆናል። ግን የሚያውቁት ሰዎች ላለመስጠት ፈልጌ መስሏቸዋል። ስለዚህ በጣም አዝኛለሁ። ያው ግን ፈጣሪና እኔ እውነቱን እናውቃለን። እውነት ቀስ ብሎ ይወጣል። እሺ፣ ይሄ የጊዜ ጉዳይ ነው። አትዘን ልጄ፣ አትዘን። እኔ ምስክር ነኝ። እኔ
እኔ ኒሃይት ምስክር ነኝ። የሳሚስ ነገር ምን ያህል እንዳሳሰበህ አውቃለሁ። ሁላችንም አይተንሃል። ዝም ብለህ ስታለቅስ ነበረ። ደሞም ለእኔ እንደ አባቴ ነው ብለህ ነበር። አንቺም ምስክሬ ነሽ። በትክክል ነኛው። ወይዘሮ ኒሃይት፣ አንቺ ከማንም በላይ በጣም ደስ የምትይ ሰው ነሽ። እውነቴን ነው የምልሽ ወይዘሮ ኒሃይት፣ እኔ ሕይወት ውስጥ ስላለሽ በጣም ደስተኛ ነኝ። እውነቴን ነው። አይ ምስጋና እኮ አያስፈልገውም። እኔ ምስክር ነኝ። እሺ ልጄ፣ ሁሉንም ነገር አውቃለሁ። አምላክ ይባርክሽ፣ አምላክ ይባርክሽ ወይዘሮ ኒሃይት። አሁን መሄድ አለብኝ። ወደ ሥራ ልሄድና ምን እየተከናወነ እንደሆነ እንገናኛለን። ተጠንቀቅ ልጄ፣ ተጠንቀቅ። መልካም ቀን። እሺ፣ ትንሽ ስለ ራበኝ ነው። እኔ ደግሞ በጣም ጠግቤያለሁ። የተከበርከው አቶ ቡንያሚን፣ ፈጣሪ ይማር። እሺ፣ አመሰግናለሁ። ቀስ ብለህ። እሺ፣ ይሄ ወንድሜ። አመሰግናለሁ። መልካም ቀን። አባዬ አሁን ደህና ነህ አይደል? ምን ልጄ? ደህና ነህ አይደል? ህመም የለም አይደል? አይ ደህና ነኝ። እርግጠኛ ነህ? እርግጠኛ ነኝ ልጄ፣ እርግጠኛ ነኝ። ስማ፣ በደንብ ሳስብበት ነበር። አንተና ኤሳት መለገስ አልቻላችሁም። እህትህ ሐሪካ ደግሞ ያው ህመሟ ስላለ አባዬ በቃ አሁን ስለዛ እንድታስብ አልፈልግም። ብቻ ተስፋ እንዳትቆርጥ መላ እንፈልጋለን። አንዳንዴ እንኳን እኔ እንደዛ ሆንኩ ብዬ አስባለሁ። ማለቴ አንዳችሁ እንደዚህ ብትሆኑ ኖሮ አያድርስ፣ የሴጣን ጆሮ ይደፋል። አያድርገው ልጄ። አባዬ አሁን አንተ ምንም አታስብ እሺ? የሆነ መላ እንፈልጋለን፣ አናጣ። ቆይ ግን ያ ታሲን መለገስ ቢችል በእርግጠኝነት የሚችል ከሆነ ይለግስ አይደል? ግን ታሲን ኩላሊት ውስጥ ፈንጂ ከቶ ነው የሚለግሰኝ። ከዛ ከሰጠኝ በኋላ እላለሁ። ውይ ስትስቅ ማየት ናፍቆኝ ነበር ልጄ ጂያን። ገና ብዙ አብረን እንስቃለን። አንዴ እኔን ይሻለኝ እንጂ። ይሻላል አባዬ፣ ይሻላል። አማራጭም አለ። ያድርገው። ውይ ልጄ ኖህ እንኳን ደህና መጣ። ኤኒሲ ለምንድን ነው ቆይ እንደዚያ ሙሽ የተነሳሽው? አንተ ደግሞ አልጋ ውስጥ ቀኑ ሙሉ መዋል ይጠቅመኛል ብለህ ነው? መቀመጥና መተኛት ብቻ ነው እኮ ሰለቸኝ። ኤኒሲ ለምንድን ነው እንደዚህ ችክ የምትይው? ሆስፒታል እዚህ ጋር አለ፣ ዝም ብለን መሄድ እኮ እንችላለን። ልጄ እንደ ብርድ ነገር ነው። ለብዙ ዓመት እንደዚህ ያደርገኛል። አንዳንዴ ይነሳብኛልና እንደዚህ ያሰቃየኛል። መልክ ደግሞ ቅባት አመጣችልኝ። እሱን አድርጌያለሁ፣ ይጠቅማል። አሁንም እሺ ብትይኝ ደስ ይለኛል። ግን ያው ምን መሰለሽ ኤኒሲ፣ አታስብ። ደግሞ ስማ፣ በእውነት ሁኔታዬ ካልተሻሻለ አብረን ክሊኒክ እንሄዳለን። በእውነት በይ። በእውነት ልጄ፣ በእውነት አሁን ሴቪ ላይ ሳሎን ነው ያለችው። እሺ ውዴ። እሺ እንደዛ እናድርግ ወይዘሮ ፔሪን፣ እኔ ተዘጋጅቻለሁ። አንቺ ደውዪልኝና እወጣለሁኝ። እሺ፣ በጣም ነው የማመሰግነው። ቻው። ውይ አስደነገጥከኝ እኮ ነው። መቼ ነው የመጣኸው? በር ሲከፈት አልሰማውም። አሁን ነው የመጣሁት። እንኳን ደህና መጣ። አመሰግናለሁ። ከወይዘሮ ቤሪን ጋር እያወራች ነበር? አዎ፣ ስሄድ ባንቺ በኩል አልፋለሁኝ ብላኝ ነበር። እኔም እሺ አልኳት። በቃ አብረን ልንሄድ ነው። እኔ ታዲያ ለምን መጣሁ ማሪ? ብቻሽን መሄድ አትችይም ልትል ነው? ድጋሚ ልንጨቃጨቅ ነው እንዴ? አይ እንደዛ አይደለም፣ እንደዛ አላልኩም ውዴ። ዛሬ ለአንቺ በጣም ትልቅ ቀን ነው። ስለዚህ ልገኝ ብዬ አስቤ ነው። ለዛ ነው። እሺ፣ ግን የሚካበድ ነገር አይደለም። ለ5 ደቂቃ ገባ ብለን ነው የምንወጣው። እሺ ማለት አልገባኝም። ለ5 ደቂቃ ብቻ ከሆነ ለምንድነው ጠበቃው አንቺ መገኘት አለብሽ ያለችው? ታዲያ ፍርድ ቤት ካልተገኘኝ እንዴት ነው የምንፋታው? ንገረኝ። ነገርኩህ እኮ 50 ጊዜ ነገርኩህ። ሁለቱም ሰዎች የሚስማሙበት ፍቺ ሲሆን ዳኛ ሁለቱም በአካል እንዲገኙ ይፈልጋል። ቆያ ለምንድን ነው የማይገባ? እሺ ይሁን፣ እኔ ምንም አላልኩም። በቃ እሺ ጥሩ። ሁለቱም ሰዎች እዛው መገኘት ካለባቸው ጂያንም ይመጣል ማለት ነው። ድሮ ሳው እሺ ጠበቃውና እዚህ ምስቆይ ንገሪኝ። እና ጠበቃው ቢገኝ ችግር አለው እንዴ? እኔ ችግር አለው አላልኩም። እነዚህ ሰዎች 50 ጠበቃ አላቸው። የተለያዩ ጠበቆች የተለያዩ ጉዳዮች ያስፈጽሙላቸዋል። ለምንድን ነው ሁልጊዜ የሆነ ነገር ስናገር ጠምዝዘሽ ሌላ ነገር የምታስቢው? እሺ በቃ እንደዚህ እናድርግ። ጃሃን ጋር ደውለትና ጠበቃው እንዲቀር ነግረዋለሁ። ናዚም አይመጣም። እንደውም ለምን በዛ እናቆማለን? እኔ አልፈታውም። እንደውም አልሄድም። እሺ አልሄድም፣ አልፈታውም። ለዘላለም ትዳራችን እንደዚሁ ይቀጥላል። በቃ አንተም ለምን ትቆማለህና ተቀመጥ፣ ቁጭ በል። እሺ
እንደዛ ባያቸው በቃ። ትንሽም ነገሩ ተጋኗል። ለምን ጠራሽኝ? ቆይ ይሁን ነገር ልንገር፣ ምንም ነገር አልፈረምም። ምክንያቱም አንተ ነህ እንደያጋነን ካለ ሁሉንም ነገር ማደርገው እኔ ነኝ። ሁሉንም ነገር ማጋነው እኔ ነኝ። ጠበቃዋ ጋር ደውይና ፍቅረኛን ይዤ እመጣለሁ በያት። ለምንድን ነው የምትስቀው? መሳቅ አልችልም? እሺ ሳቅ፣ ግን ስትስቅ እንዴት እንደምታበሳጭ ወቅ። እሺ አትሳቅ በቃ። አሁን ሳቅ ስትይኝ አልነበር እንዴ? በፈጣሪ ስም ሐሳቤን መቀየር አልችልም? ወይ ጉድ! እዩት እስኪ፣ ልክ አይደለም። ታላቁ ሻንሰላም ቤት ነው፣ ግን መቼን የሠራችሁት? ወደ ኋላ ትክፋው፣ በራሱ ወደ ኋላ ይሄዳል። መጥተዋል። ና አባዬ ና። አቶ ሳሜት እንኳን ደህና መጣህ። አምላክ ይመስገን። አቶ ሳሜት እንኳን ደህና መጣህ። እንኳን ለቤት አበቃ። አመሰግናለሁ ብንያሚን። እንኳን ቤት በሰላም ተመለስክ። ምንድን ነው የምታፈጡት? በሉ ሰዎች፣ ጉልበቱን ሳሙት። ሰዎች መነካካት የለም፣ መነካካት አይቻልም። እሺ በል ተጠንቀቅ። ቀስ ብላ ዞሮ። እሺ ቀስ ና እንዳልኳችሁ። እሺ መኪናውን ውሰደው፣ ፍጠናውን። እሺ አቶ ጂያን፣ ቀስ እያል። ወይኔ ቀስ እያላችሁ አስገቡት። አባዬ ከግማሽ ሰዓት በኋላ እንደዋወላለን። እሺ ልጄ፣ እሺ እንደዛ ማድረግ አያስፈልግም። ተጠንቀቁ፣ እንደዚህ ነው። እሺ አስፈላጊ ከሆነ እኔ ልሸከመው እችላለሁ። አባዬ ማሬ፣ እንኳን ደህና መጣ። የኔ ልዕልት አመሰግናለሁ። ሰላም ናችሁ? ፈጣሪ ይማርህ አቶ ሳሚት። ፈጣሪ ይማርህ አቶ ሳሚት። አመሰግናለሁ፣ በጣም አመሰግናለሁ። ወይ ቡንያሚን፣ እባክህ አትራቀኝ። የሆነ ነገር ሊያስፈልገኝ ስለሚችል አትራቅ። እሺ አለሁኝ፣ አታስብ። እዚሁ አጠገቤ ይሁን። እሺ ቡንያሚንን ለምን ፈለግከው አባዬ? እኔ አለሁልህ እኮ፣ እኔ ልጅ አለሁልህ። ይህኔ ውድ ልጅ፣ ምን ተፈጠረ? ለምንድን ነው ሆቴል ያልሄድከው? የምን ሆቴል ነው አባዬ? ቤተሰቡ ዛሬ እዚህ ከአንተ ጋር ነው። እሺ ልጄ። እሺ አሁን አናድክመው። ህመም እየተሰማ ነው። ትንሽ ያማል፣ ብዙ አይደለም። አባዬ አይዞህ። እሺ እሺ ማሬ፣ እሺ። ይህን አየሽልኝ? ሰራተኞቹ ጉልበት እንዲስሙ አይፈቅድም፣ ግን ደግሞ የራሱ ልጆች ዝም ብለው ሲስሙት ነበር አይደል እንዴ? እኛ ድሃ ስለሆንን ነዋ። እኛ ነን አሁን በሽታውን የምናስተላልፈው። ሌላ ምንም ምክንያት ሊኖረው አይችልም። ገባ? እነ ጃንን አላየኋቸውም። ውስጥ ገብተው ይሆን እንዴ? ከናዚም ጋር አውርቼ ነበር። ፍርድ ቤት ነው ያሉት። ትንሽ ቆይተው ይደርሳሉ። እሱን ምናየው ነው? እየመጡ ነው። ሰላም ናችሁ? እንዴት ነህ ጃሃን? ሰላም። በቃ ውስጥ እንገናኛለን። እሺ። ሻይ ቡና ምንልበት ቦታ አለ ወይስ እዚህ ሆነን ብንጠብቅ ይሻላል? ምን ይሻላል? ትንሽ እንጠብቅ። አሁን የሚጠሩኝ ይመስለኛል። እሺ እንጠብቃለን። እዚህ ውስጡ ታፍኗል። ጨነቀኝ። በቃ ሌላ ቦታ እንቀመጥ፣ መስኮት አጠገብ ምናምን። ምን ትላላችሁ? ምን ተፈጠረ? ምንም ውዴ፣ ምንም አልተፈጠረም። ማለቴ አሪፍ እይታ ቢኖር ደስ ይል ነበረ። ወይ በመስኮት ደስ የሚል ነገር ማየት እንችላለን። ካልሆነ ግን እዚህ ምን የሚታይ ነገር አለ? ቆይ አይ፣ ሁሉም ነገር በጣም ነው የሚያስጠላው። ቦታ ብንቀይርስ? ስማ፣ ደህና ነህ አይደል? አዎ ደህና ነኝ። የተጨነቅ ትመስላለህ። ምን ነው? እኔ ነኝ የምፋተው። ለምን እንደምትጨነቀው? አይ ወንድሜ፣ እኔን አልጨነቀኝም መስሎ ሆነው። እሺ ናዚም፣ በእውነት የጉዳዩ ቁጥር 2025/79 ከሳሽ ሴቪላይ ሻንሳላን፣ ተከሳሽ ጂያን ሻንሳላን። እንሂድ። አሁን ትንሽ ብቻ ነው የቀረው። ሁሉም ባለ ጉዳዮች ተገኝተዋል። ስምምነታችሁን ይሄ ፍርድ ቤት ተመልክቷል። ሁለቱም ሰዎች ስምምነት ላይ የደረሱ ይመስላል። ስለዚህ የከሳሽ ጠበቃ ሌላ መጨመር የምትፈልጊው ነገር አለ? አይ የለም ክብርት ዳኛ፣ ባቀረብነው ስምምነት መሰረት ፍቹ እንዲጠናቀቅልን ብቻ ነው በአክብሮት የምንጠይቀው። ወይዘሮ ሴቪላይ፣ ለመሆኑ በገዛ ፈቃድሽ ነው ይሄንን የተስማማሽው አይደለ? አዎ ነው። የተቃራኒ ጠበቃ፣ አንተስ ልትለው የምትፈልገው ነገር አለ? አይ ክብርት ዳኛ፣ እኛም ተስማምተናል። ፍቹ በሰላም እንዲጠናቀቅ ብቻ ነው የምንፈልገው። አቶ ጂያን፣ አንተስ እንዴት ነው? በዚህ ፍቺ ትስማማለህ? እስማማለሁ ክቡር ዳኛ። በዚህ ፍርድ ቤት ስልጣን መሰረት በተጨማሪም አቶ ጂያን ሻንሳላንና ወይዘሮ ሴቪላይ ሻንሳላን በደረሱት ስምምነት መሰረት ፍቺው ጸድቋል። ተጠናቀቀ። በስተመጨረሻ አብቅቷል። ወይዘሮ ቤሪን በጣም ነው የማመሰግነው። ምንም አይደለም። ለሁለታችሁም ደስታ እመኝላችኋለሁ። ይቅርታ አድርጉልኝና ግን ልሂድ፣ ሌላ ብዙ ጉዳዮች አሉኝ። እሺ እናመሰግናለን። ምንም አይደል። ቆይ አንዴማ አመሰግናለሁ እንበል እንጂ። ማንን ነው የምናመሰግነው ደግሞ? ጃንና ናዚምን ነዋ። ለምንድን ነው የምናመሰግናቸው? ቆይ ምን ማለት ነው? እውነቴን እኮ ነው የምልሽ ሴቪላይ። አንዳቸው ይህን ነገር አንዛፍተውታል፣ ሌላኛው ደግሞ አስቁሞታል። ለምን ብለን ነው የምናመሰግነው? አልገባኝም። ንገረኝ እስኪ ሴቪላይ።
ና ወንድሜ፣ እኔ ልሂድ በቃ ቻው። የት ነው የምትሄደው? ቢያንስ አብረን ምግብ እንብላ እንጂ። ከሆነ ጠበቃ ጓደኛዬ ጋር የምነጋገረው ጉዳይ አለኝ። በቃ እደውልልሃለሁ። እሺ፣ እንገናኛለን። እሺ፣ ቻው። አንድ ጠብቀኝ። እሺ ጃሃን፣ አመሰግናለሁ ልፈልጌ ነበር። ምንም ማለት አይደለም። እኔም አመሰግናለሁ። ስለ አባት ሰምቼ ነበር። በጣም ነው የማዝነው። ሁሉም ነገር ይስተካከላል። እሺ አታስብ። ያድርገው። አመሰግናለሁ። ሴቪ ላይ እንሂድ በቃ። ስማ፣ ምንም ሆነ ምንም እሱ አጎቴ ነው። ስለዚህ ላገኘው እፈልጋለሁ፣ ግን እዛ ቤት እንደማልመጣ ወቅ። ሴቪ ላይ አታስብ። በደንብ ይገባኛል። መምጣት አያስፈልግሽም። እኔ ያልሽውን ለአባቴ እነግርልሻለሁ። አታስብ። በጣም ደስ ይለኛል። አመሰግናለሁ። መኪናውን የማይሆን ቦታ ነው ያቆምኩት። ሴቪ ላይ እንሂድ በቃ እያልኩሽ ነው። ሴቪ ላይ መሌክ እንዴት ነች? ደህና ነች? ማለቴ ትናንትና ተገናኝተን ነበርና ደህና ትመስል ነበር። ያለ እኔ ኑሮ ተመችቷታል? አሁን እንደዛ ምን አስባለ? እንግዲህ አንተ ስለ ልጁ ብቻ ነው የምታስበው አለች። ይህንን ልጅ ባላረግዝልህ ኑሮ ያደረግከውን አታደርግም ነበር አለች። ግን በጣም ተሳስታለች። ልክ አይደለችም። እሺ አምናለሁ፣ ልጅ ስለምትወልድልኝ እውነት በጣም ደስ ብሎኛል። ልክ ነው። ግን እሷን ወዳታለሁ። መሌክም በጣም ከልቤ ነው የምወዳት። አውቃለሁ። እሷም አንተን ትወድሃለች። ይህን እናውቃለሁ። ይህን ነው ማወቅ የፈለግኩት። ይህን ነበር መስማት የፈለግኩት። እሺ አታስብ በቃ። እሺ ምንም የሚያሳስብ ነገር የለም። ወይኔ አምላኬ፣ ለምን ሻይ አላፈላላችሁም? እና ቁጭ ብላችሁ አታወሩ? እውነቴን ነው የምላችሁ። ቻው ሴቪ ላይ እንገናኛለን። ምን ሆነ ነው ደግሞ? ምን ማለት ነው? አሁን ምን የሚያስቀና ነገር አለ? ቅናት? ማን? እኔ? አዎ ቀንተሃል። ሴቪ ላይ በፈጣሪ ምን ልትል ነው? ስለዚህ ነገር እኮ አውርተን ነበረ። አውቃለሁ። እና ምን ብዬሽ ነበር? እኔ መቀየር እፈልጋለሁ፣ ለራሴ ብቻ ሳይሆን ለአንቺ ብዬ ነበር። እና ይሄ ነው መቀየር ማለት? እየሞከርኩኝ ነው፣ ግን ጊዜ ይወስዳል። እኔ አልቀናሁም። እሺ ገባሽ? ይሄ ቅናት ካልሆነ ምንድን ነው ታዲያ? አልቀናሁም አልኩሽ። አልቀናህም? አልቀናሁም። የሆነ ነገር ልንገርሽ፣ እንደ አንቺ የምወደው ሰው በዓለም ላይ የለም። ግን አንቺ አወረድሽ። በያውን እንቀሳቀስ ነኝ።